ታሪካችን የሚጀምረው በዓለም ላይ ትልቋ አህጉር በሆነችው ኤዥያ ውስጥ ከሚገኙ ሀገራት መካከል አንዷ በሆነችው የኢንዶኔዥያ ዋና ከተማ ጃካርታ ውስጥ ሲሆን እዚሁ ጃካርታ ውስጥ የሚገኝን አረመኔና አደገኛ እስረኞች የሚገኙበትን ትልቅ እስር ቤት እያሳየን ነው። እዚህ እስር ቤት ውስጥ ከሚገኙ አረመኔ ታሳሪዎች መካከል ሊ የተባለው አደገኛ እስረኛ አንድ ክፍሉ ውስጥ ብቻውን ታስሮ የሚገኝ ሲሆን ሊ ጃካርታ ውስጥ የሚፈጸሙ የሕገ ወጥ የሕፃናት ዝውውርን የሚመራ አደገኛ ማፊያ እንደነበር እንረዳለን። አንድ ቀንም የእስር ቤቱ አስተዳዳሪ የሆነው ሰው በፖሊሶች ታጅቦ እስር ቤት ክፍሉ ውስጥ ወደሚገኘው ሊ በመሄድ በሊ ምክንያት የጠፉና የሞቱ ሕፃናትን ፎቶ ወርውሮለት በሱ ምክንያት ስለተጎዱት ልጆች ዘላለም ዓለሙን እስር ቤት እንደሚበሰብስ አስተዳዳሪው ለሊ ቃል ይገባለታል። በዚሁ ቅጽበት ግን የእስር ቤቱን ወለል እየወለወለ የነበረ አንድ ታሳሪ ከሚወለውልበት መዘፍዘፊያ ውስጥ የደበቀውን ጩቤ በማውጣት ከአስተዳዳሪው ጋር ከመጡት ፖሊሶች ውስጥ አንዱን አንገቱን ወቅቶ በመግደል የገደለውን ፖሊስ መሳሪያ ወስዶ በአስተዳዳሪውና አስተዳዳሪውን ባጀበው ፖሊስ ላይ የተኩስ ርምታ ይከፍትባቸዋል። በተኩስ ልውውጥም ፖሊሱና መሳሪያ የተኮሰው እስረኛ እርስ በራስ ተተኳኩሰው ሲሞቱ የእስር ቤቱ አስተዳዳሪ ደግሞ ክፉኛ ቆስሎ በመንፏቀቅ ላይ ሳለ ማፊያው ሊ አስተዳዳሪው ከፍቶት ያልዘጋውን የእስር ቤቱን በር ከፍቶ በመውጣት አስተዳዳሪው አፍ ውስጥ እጁን ከቶ መንጋ ጭላውን በማላቀቅ አሰቃቂ አገዳደል ይገለዋል። ከዚህም ቀጥሎ ሊ አብረውት እስር ቤት ውስጥ የነበሩትን እስረኞች በሙሉ በመልቀቅ የፖሊሶቹን መሳሪያ አስታጥቋቸው ሲያበቃ ከፊት እየሄዱ ያገኙትን ፖሊሶች እንዲፈጇቸው ያዛቸዋል። እስረኞቹም መሳሪያቸውን ይዘው መውጣት ከመጀመራቸው የእስር ቤቱ ኮሪደር ላይ በርካታ ፖሊሶች ጠመንጃ አቀባብለው እየጠበቋቸው እንደሆነ ሲያዩ ጊዜ በሁለቱ ወገኖች መካከል ጥይት መዝነብ ይጀምርና ከትንሽ ደቂቃ በኋላ እስረኞቹ ሙሉ በሙሉ ሲሞቱ አብዛኞቹም ፖሊሶች በሞት አፋፍ ላይ ቆመው በማቃተት ላይ ሳሉ ሊ በሕይወት የተረፉትን ፖሊሶች በሙሉ በመግደል ከነበረበት ዘብጥያ ያመልጣል። እሺ ሰዎች፣ የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉት። ሊ ከእስር ቤት ከማምለጡ የተወሰነ ሳምንት ቀደም ብሎም በአንድ የባህር ዳርቻ ስፍራ አሳ በማጥመድ ሕይወቱን የሚገፋ ሮሚ የተባለ ሰው በጠዋት አሳ ለማጥመድ ወደ ጀልባው ሲገሰግስ ባህሩ ዳርቻ ላይ አንድ ሰው አሸዋ ላይ ተዘርሮ ይመለከታል። ታሪካችንም በድጋሚ 2 ወራትን ወደፊት በመውሰድ ከጃካርታ ወጣ ብሎ በሚገኘው ጀነራል ሆስፒታል ውስጥ የምትሰራ አይላን የተባለች የደስ ያላት ልጅ ከ2 ወራት በፊት በአሳ አጥማጁ ሮሚ አማካኝነት ተገኝቶ የመጣውን ታካሚ ሰው እየተንከባከበችው ሲሆን ነገር ግን ታካሚው ምንም አይነት ጠያቂ ዘመድ የሌለው በመሆኑ አይላን ታካሚው ሰው አንጀቷን በልቷት ሁል ጊዜ ክፍሉ ተኝታ እንደምታድር እናያለን። አንድ ቀን አይላን ታካሚው ክፍል ተኝታ ሳለ ለ2 ወራት ያህል በኮማው ውስጥ የቆየው ታካሚ ድንገት ካልጋው ላይ በመነሳት ዙሪያውን ካየ በኋላ ካልጋው ለመውረድ ቢሞክርም አቅም አንሶት ወለል ላይ በመውደቁ አይላንን ከእንቅልፏ ይቀሰቅሳታል። ይህን ጊዜም አይላን ታካሚውን ወደ አልጋው እንዲመለስ በማድረግ ለ2 ወራት ያህል ኮማው ውስጥ ቆይቶ እንደነበር ገልጻለት ስታበቃ ስሙንና ለኮማ ያበቃውን ጉዳት ያደረሰበትን ማን እንደሆነ እንዲነግራት ብትጠይቀውም ታካሚው ግን ስሙንም ሆነ ከየት እንደመጣ እንዲሁም ምን ገጥሞት ሆስፒታል እንደተኛ ምንም የሚያስታውሰው ነገር እንደሌለ ያሳውቃታል። ይህን ተከትሎም አይላን ታካሚውን አብዲ ብላ ስም ትሰጠውና ነገሮችን ለምን እንደማያስታውስ ጭንቅላቱን ሲቲ ስካን እንዲታይ ስታደርገው ጊዜ አይላን የአብዲ ጭንቅላት ውስጥ ተቀርቅሮ የቀረ የጥይት ስብርባሪ እንዳለ ትመለከታለች። ያን ቀንም አይላን አብዲን ይዛው ወደ ባህር ዳርቻው ስፍራ በመሄድ እዚህ የባህር ዳርቻ ላይ ክፉኛ ተደብድቦ ወድቆ እንደተገኘና ሕይወቱን ያተረፈው ሰው ደግሞ ሮሚ እንደሚባል ነግራ ከሮሚ ጋር ታስተዋውቀዋለች። ያን ዕለት ምሽትም የጃካርታ አደንዛዥ ዕፅ ንግድን በመዘወር ላይ ያሉት ሸሪክና ካይዶ የተባሉ 2 ማፊያዎች ሊ ሊያናገራቸው እንደፈለገ ስለሰሙ ሁለቱም የማፊያ መሪዎች ተቀምጠው ሊን ይጠብቁት ይጀምራሉ። በዚህም ወቅት ሊ ያለ ፍርሃት እየተንጎማለለ ሪካ ከተባለች ጋርዱ ጋር በመምጣት ይዞት የመጣውን ቴካዌ ምግብ እየበላ ከሁለቱ የማፊያ መሪዎች ጋር መነጋገር ይጀምራል። ሊ እዚህ የመጣው ከሰዎች ዝውውር በተጨማሪ የአደንዛዥ ዕፅ ንግዱን መቀላቀል እንደሚፈልግ ሊነግራቸው እንደሆነ ሲገልጽላቸው ጊዜ ሸሪክ የተባለው የማፊያ መሪ ግን ሊን አይደለም የነሱን ቢዝነስ እንዲቀላቀል ሊፈቅዱለት ቀርቶ
እሱ የሚሰራውን የህገወጥ የሰዎች ዝውውር ስራን ሳይቀር እሱም በመግደል እንደሚረከቡት ያሳውቀዋል። በዛው ቅጽበት ግን ውጪ የነበሩት የሊ ሰዎች የነሸሪክን የማፊያ ቡድኖች በሚያስደንቅ ብቃት ቀጥቅጠው በመጣል ድምጥማጣቸውን ያጠፏቸዋል። ይህን ተከትሎም ውስጥ ላይ የነበሩት የነሸሪክ ሰዎች ሊ ላይ ጥቃት ለመሰንዘር ገና ከማሰባቸው እንደ ወንድ የምትፋለመው ሪካ የተባለችው የሊ ሰው ጣልቃ ገብታ ሁሉንም አንገታቸውን በመበጠስ ክፍሉን በአንዴ ጸጥ ታደርገዋለች። ሸሪክም ይህንን እንዳየ ፈጥኖ ሽጉጡን በማውጣት ሊን ሊመታው ሲሞክር ሊ ግን ከብርሃን ፍጥነት በበለጠ ምግብ የሚበላበትን ቾፕስቲክ የሸሪክ ጉሮሮ ላይ በመሰካት ሸሪክን አርዶ ይጥለዋል። ይህን ጊዜም ከሸሪክ ጎን ተቀምጦ የነበረው ካይዶ የሚገባበት ጠፍቶት በፍርሃት እየተርበደበደ እኔ ካንተ ጋር ምንም አይነት ችግር የለብኝም እያለ በማልቀስ ሕይወቱን ለማትረፍ የባጤ ቆጡን መዘላበድ ይጀምራል። ነገር ግን ሊ ካይዶ ማልቀስ ሲጀምር ጭራሹኑ ስላስጠላው አናቱን በሽጉጥ ብሎ ሊገርለው ሲዘጋጅ ካይዶ ከ2 ወራት በፊት ሊን ለፖሊሶች አሳልፈው የሰጠው ኢስማኤል አሁንም በሕይወት እንዳለና ባህር ዳርቻ አካባቢ ወድቆ ከተገኘ በኋላ ሆስፒታል ውስጥ ተኝቶ እንደነበር መረጃ መስማቱን ለሊ ያሳውቀዋል። ሊም እስር ቤት እንዲወረወር ያደረገውን አይላን አብዲ ብላ የምትጠራው እስማኤልን መትረፍ ሲሰማ ጊዜ ሊ ካይዶንን ከመግደል ቢቆጠብም ነገር ግን ሊ የካይዶንን አንድ ጆሮ በጥይት በመምታት ካይዶ ሆስፒታል ሄዶ እስማኤልን እንዲያመጣለት ያዘዋል። ካይዶም ሆስፒታል ሲሄድ ከሱ በፊት ሊታከሙ ወረፋ የያዙ ብዙ ሰዎች ስላሉ ወረፋ እንዲይዝ ነርሷ ብነግረውም ካይዶ ግን ነርሷን ባልተገባ ሁኔታ በማጎሳቆል ሆስፒታሉን መበጥበጥ ይጀምራል። ይህን ተከትሎም የሆስፒታሉ ጥበቃ ነገሮችን ለማብረድ ሲሞክር ካይዶ ግን ጥበቃውንም ለመደብደብ በመነሳሳቱ አይላን ፈጥና እየበጠበጠ የሚገኘውን ካይዶ ቶሎ አክማ ለመሸኘት በማሰብ ካይዶን አስቀድማ ወደ ውስጥ ታስገባዋለች። አይላም የካይዶን የቆሰለ ጆሮ በባንዴጅ አሽጋለት እንዳበቃች ካይዶም ከ2 ወራት በፊት ባህር ዳርቻ ላይ ወድቆ ስለተገኘው ታካሚ የምታውቀው መረጃ ካለ እንድትነግረው መጠየቅ ይጀምራል። አይላም ካይዶ እያወራ ያለው አብዲ ብላ ስለምትጠራው ታካሚ እንደሆነ ቢገባትም ነገር ግን ካይዶ ስለጠየቃት አይነት ታካሚ ምንም የምታውቀው ነገር እንደሌለ ታረጋግጥለታለች። ካይዶም ጥያቄ መጠየቁን ትቶ በድንገት በአይላን ውበት በመማረኩ ወንድነቱ ተፈታትኖት አይላን ላይ ጾታዊ ትንኮሳ ማድረስ ሲጀምር ጊዜ አይላንም ካይዶ ድርጊቱን ማያቆም ከሆነ የሆስፒታሉን ጥበቃ እንደምትጠራው ገልጻ ታስጠነቅቀዋለች። ጥጋበኛው ካይዶ ግን ያቀጫጫ ጥበቃ ቢመጣ ራሱ ማንም እንደማያስጥላት በመናገር ትንኮሳውን በመቀጠል ላይ ሳለ አይላንን ሰላም ሊላት ወደ ሆስፒታል የመጣው እስማኤል ደርሶ የካይዶን እጅ በመያዝ ያሽቀነጥረዋል። ካይዶም እጁን የያዘው ሰው እስማኤል እንደሆነ ስለተረዳ አጠገቡ በነበረ ጠርሙስ እስማኤልን አናት ሲመታው ጊዜ እስማኤልም በጭንቅላቱ ምት የተነሳ የቀድሞ የድብድብ ብቃቱ ትውስ ብሎት የካይዶን ጉሮሮ በማነቅ ሊገርለው ከጫፍ ይደርሳል። ነገር ግን አይላን ቶሎ ብላ እስማኤልን እንዲረጋጋ ስላደረገችው እስማኤልም ራሱን በመቆጣጠር ካይዶን ከሆስፒታል ያባረዋል። ያን ምሽትም አይላን እስማኤልን ቅድም ሆስፒታሉ ለሰከንዶች ያህል ተቀይሮ ሌላ ሰው እንደሆነባት ነግራው ስታበቃ ጭንቅላቱ ውስጥ ያለውን የጥይት ስብርባሪ ጃካርታ ወደሚገኘው ሆስፒታል ሄዶ በቀዶ ጥገና ካላስወጣው ኃይለኛ ችግር እንደሚፈጠርበት ነግራው እስማኤልም ወደ ጃካርታ ለመሄድ ይስማማል። በቀጣዩም ቀን እስማኤልና አይላን ባስ ስቴሽን ጋር ቁጭ ብለው ሳለ ሊ ያሰማራቸው ሰዎች በመኪና መጥተው እስማኤልን ሊይዙት ሲሉ በሊ ሰዎች መኪናና በእነ እስማኤል መካከል አንድ መኪና መጥቶ ቆሞ የሊ ሰዎችን እይታ ይጋርዳቸዋል። ከሰከንዳት በኋላም መኪናው ዘወር እንዳለ የሊ ሰዎች ባሱ ሲንቀሳቀስ በማየታቸው የሊ ሰዎችም እነ እስማኤልን ባስ ውስጥ ገብተዋል ብለው አስበው ባሱን መከተል ይጀምራሉ። ነገር ግን ባስ ውስጥ የነበረችው ወደ ሌላ ስፍራ የምትሄደው አይላን ብቻ ስትሆን እስማኤል ደግሞ ከሮሚ ጋር በመሆን በሞተር ሳይክል ወደ ጃካርታ መጓዝ ይጀምራል። ብዙም ሳይቆይ ግን የሊ ሰዎች አይላን ተሳፍራበት ከነበረው ባስ ፊት ለፊት መኪናቸውን በማቆም የባሱን ሹፌር በጥይት ገድለው ሲያበቁ መሳሪያቸውን እንደያዙ ወደ ውስጥ ገብተው እስማኤልን ከወንበሩ ላይ እንዲነሳ ቀጭን ትዕዛዝ ይሰጣሉ። ነገር ግን ባስ ውስጥ እስማኤል አለመኖሩን ሲያስተውሉ ጊዜ የሊ ሰዎች መልካቸውን ያዩአቸውን ሰዎች ለምስክርነት እንዳይተርፉ በማሰብ በሁሉም ላይ የጥይት ናዳ አውርደው
አብዛኞቹን ሲፈጇቸው ባስ ውስጥ ከነበሩት ውስጥ አይላንና አንዲት ትንሽዬ ልጅ ብቻ በሕይወት ይተርፋሉ። ከሊም ሰዎች ውስጥ አንደኛው አይላንን እንዳያት ካይዶ የእስማኤልን ሕይወት ያተረፈችለት ዶክተር እሷ እንደሆነች ነግሯቸው ስለነበር ሰዎቹ አይላንን በመጠፍጠፍ እስማኤል የት አባቱ እንደሚገኝ እንድትነግራቸው ይጠይቋታል። አይላን ግን ስለሚያወሩት ነገር ምንም የምታውቀው ነገር እንደሌለ ብትገልጽላቸውም የሊ ሰዎች ግን አይላንንና በሕይወት የተረፈችውን ትንሽዬ ልጅ አግተው በመያዝ ይዘዋቸው ይሄዳሉ። እስማኤልም በበኩሉ ሀገር ሰላም ብሎ ከሮሚ ጋር በሞተር ሳይክል በመሄድ ላይ ሳለ አይላን ተሳፍራበት የነበረውን ባስ ቆሞ ይመለከትና ከሞተር ሳይክሉ ወርዶ ወደ ውስጥ ሲገባ ባሱ ውስጥ የነበሩት ሰዎች በሙሉ እንደተረፈረፉ ተመልክቶ በድንጋጤ እጢው ዱብ ይላል። እስማኤልም ቀጥሎ የሞቱትን ሰዎች አስክሬን እያገላበጠ አይላንን ቢፈልጋትም አይላን ግን ከሞቱት ሰዎች መካከል አለመኖሯን ተመልክቶ እስማኤል ትንሽም ቢሆን እፎይ ይላል። ነገር ግን እፎይታው ብዙም ሳይቆይ መረጃ ለማጥፋት የተላኩ የሊ ሰዎች ወደ ባሱ በመምጣታቸው አንደኛው የሊ ሰው ቆንጨራውን እንደያዘ ሮጦ እስማኤል ላይ ጥቃት መሰንዘር ሲጀምር እስማኤልም በዚህ በጭንቀት ሰዓት ድሮ የነበረው የፍልሚያ ችሎታ ተመልሶለት ጥቃት ሰንዛሪውን ማፊያ እጁን ሰብሮ ይጥለዋል። ነገር ግን ሁለተኛው ማፊያ ደርሶ እስማኤልን መጥቶት በመዘረር ላዩ ላይ ጋዝ አርከፍክፎ ባሱ ውስጥ ካለው አስክሬን ጋር አብሮት ሊያቃጥለው ሲል እስማኤል የሞት ሞቱን ከሁለተኛው ማፊያ ጋር በመፋለም እግሩን ክፉኛ ሰብሮት የለኮሰውን ላይተር ያጠፋዋል። ሆኖም ግን ሌላ ሶስተኛ ማፊያ የተለኮሰ ችቦ ይዞ በጋዝ የራሰው መኪና ላይ በመወርወር መኪናውን እስማኤል ላይ ሲዘጋበት ጊዜ እስማኤልም የሞት ሞቱን ከመኪናው በመውጣት በእሳት የተያዘ ልብሱን አውልቆ ይጥለዋል። እሳቱን ያነደደው ማፊያም የእስማኤልን በሕይወት መትረፍ አይቶ በሽጉጥ ሊገርለው ሲዘጋጅ ከእስማኤል ጋር የነበረው ሮሚ ጣልቃ ገብቶ ተኳሹን ቢገርለውም ነገር ግን በሂደቱ ሮሚ በጥይት ተመትቶ ሕይወቱ እስማኤል እጅ ላይ ያልፋል። እስማኤልም ሕይወቱን ባተረፈለት ሮሚ ሞት ልቡ ተሰብሮ እያለቀሰ ሳለ ፖሊሶች አካባቢው ላይ ደርሰው እስማኤልን በሰደፍ ፊቱ ላይ ብለው በመጣል በቁጥጥር ስር ያውሉታል። በሌላም በኩል ካይዶ ከሊ ሰዎች ጋር በመሆን የታገቱትን አይላንንና ትንሿን ልጅ ይዘው ሊ ቤት እንደደረሱ ካይዶ ትንሿ ልጅ ምንም ስለማትጠቅማቸው አሁኑኑ እንዲለቋት እንደ አለቃ ትዕዛዝ መስጠት በመጀመሩ የሊ ሰዎች በካይዶ የበላይ ልሁን ማለት ተናደው ጥይት አርከፍክፈውበት ይገርሉታል። አባቱ ከዚህም በኋላ የሊ ጋርድ የሆነችው ሪካ አይላንን በጩቤ በማሰቃየት መረጃ ለማውጣት ስትሞክር ቆይታ በመጨረሻም ሪካ አይላን ቦርሳው ውስጥ የያዘችውን የእስማኤልን ሜዲካል ሪፖርት አግኝታ ለአለቃዋ ሊ ትሰጠዋለች። ሊም እስማኤል አሁን ላይ በሕይወት መኖሩን 100% ስላረጋገጠ ሰዎቹን እስማኤልን በሕይወት ወይም ሬሳውን ይዘው እንዲያመጡለት ያሳስባቸዋል። እስማኤልም በበኩሉ በፖሊስ ተይዞ መርማሪው ፊት እንደቀረበ መርማሪ ፖሊሱ እስማኤልን ባስ ላይ የተፈጸመውን ግድያ በሙሉ እርሱ እንደፈጸመው አስቦ ሰዎቹን ለምን እንደገደላቸው ቢጠይቀውም እስማኤል ግን ምንም አይነት ግድያ እንዳልፈጸመ ለፖሊሱ ያስረዳዋል። ፖሊሱ ግን እስማኤል ከዚህ በፊት የነበረበትን የወንጀል ሪከርድ ፋይል በማሳየት ግድያውን የፈጸምከው አለቃህ ሊ አዞ ነው ወይ በማለት ጠይቆት ሊና እስማኤል አንድ ላይ ሆነው የተነሱትን ፎቶ ለእስማኤል ያሳየዋል። እስማኤል ግን በደረሰበት የጭንቅላት ጉዳት ምክንያት ስላለፈው ነገር ምንም እንደማያስታውስ ሲገልጽ ፖሊሱም እሱ ማለት የማፊያው የሊ ቀኝ እጅ እንደሆነ በማስረጃ ያረጋግጥለታል። በዚህ መሃል ግን እስማኤልና መርማሪ ፖሊሱ የነበሩበት ክፍል መብራት በድንገት በመጥፋቱ ምክንያት መርማሪ ፖሊሱ አንዳች ችግር እንደተፈጠረ ጠርጥሮ በመስኮት ሊመለከት ሲል ሊ የላከው ቅጥር ነፍሰ ገዳይ በመስኮቱ በኩል መርማሪ ፖሊሱን በቆንጨራ ቆርጦ ይጥለዋል። ቀጥሎም ቅጥር ነፍሰ ገዳዩ ቆንጨራውን እንደያዘ እጁ በካቴና ታስሮ ወደሚገኘው እስማኤል በመፈንጠር እስማኤልንም ሊከታተፈው ሙከራ ማድረግ ሲጀምር እስማኤልም የነፍስ ነገር ይዞት እጁን በካቴና እንደታሰረ ከባለ ቆንጨራው ጋር ሲፋለም ይቆይና እስማኤል ባለ ቆንጨራውን መንጋጋውን ከጠረጴዛ ጋር አጋጭቶ በመፈልቀቅ ይገርለዋል። ነገር ግን ወዲያውኑ ሌሎች ማፊያዎች መጥተው እስማኤል ወዳለበት ክፍል የእጅ ቦምብ ቢወረውሩም እስማኤል ግን ከእጅ ቦምቡ በተአምር በመትረፍ ሊገርሉት የመጡትን ማፊያዎች በጥይት ቆልቶ ይጨርሳቸዋል። እስማኤልም በካቴና የታሰረው እጁን ከፈታ በኋላ ከፖሊስ ጣቢያ ሊወጣ ሲል ሁለት ሰዎች በር ላይ መሳሪያ ይዘው በመግባት የጥይት ናዳ በእስማኤል አቅጣጫ መተኮስ ስለጀመሩ እስማኤል በየፈርኒቸሩ ስር በመደበቅ በጥይት ከመመታት ያመልጣል። ፈርኒቸር ይከላከላል እንዴ ጥይት?
በዚህ መሃል አንደኛው ማፊያ የጠፋውን መብራት ከቆጣሪው ላይ ያበራ ሲሄድ፣ ሁለተኛው ደግሞ ሽጉጡን እያቀባበለ መተኮሱን ይቀጥላል። ድንገት ግን እስማኤል የተመቸ አጋጣሚ ስላገኘ ከተደበቀበት በመውጣት መሳሪያ ከያዘው ሁለተኛ ማፊያ ጋር የጦፈ ግብግብ ሲያደርግ ይቆይና በመጨረሻም እስማኤል ማፊያውን በራሱ ሽጉጥ ተኩሶ ወደ ገሃነም ይልከዋል። የመጀመሪያው ማፊያ በበኩሉ መብራቱን አብርቶ እንደመጣ አብሮት የነበረው ማፊያ በእስማኤል አማካኝነት መገደሉን ሲመለከት እስማኤልን አሰቃይቶ ለመግደል በመወሰን ከእስማኤል ጋር እጅ ለእጅ ፍልሚያ ይገጥማል። ማፊያውም ያለ የሌለ ኃይሉን ተጠቅሞ እስማኤልን አንገቱን በመፈርጠቅ ሊገላግለው ሲታገል፣ እስማኤል ደግሞ እንደምንም ብሎ አንገቱን ነፃ በማድረግ ተፋላሚውን ማፊያ በተደጋጋሚ በቦክስ በመነረት ራሱን ያስተዋል። ሆኖም ግን እስማኤል ሲፋለመው የነበረውን ማፊያ ሳይገድለው መሄድ ከመጀመሩ ራሱን ስቶ የነበረው ማፊያ ከወደቀበት ተነስቶ በድጋሚ ፍልሚያው ውስጥ ስለገባ እስማኤል ሳይወድ በግዱ ማፊያውን ብትንትኑ እስኪወጣ ድረስ በእጁ ብቻ ጨፍጭፎ ይገድለዋል። በዛው ቅጽበትም እስማኤል የጠፋበት አብዛኛው ትዝታ ወደ ጭንቅላቱ በመመለሱ እስማኤል ተፋልሞ የገደላቸው ማፊያዎች በሙሉ ለካ ከልጅነቱ ጀምሮ ሊ ጋር ሲሰራ በነበረበት ወቅት አብረውት ሲሰሩ የነበሩት ጓደኞቹ እንደሆኑ ትዝ ብሎት እስማኤል በከፍተኛ ጸጸት ራስ ምታቱ ይነሳበታል። አይላንም በበኩሏ ታስራ የምትገኝበት ክፍል ውስጥ እንዳለች ኪሷ ውስጥ ይዛ የነበረውን መቀስ አውጥታ ክፍሏ ውስጥ የሚገባውን ሰው ወቅታ ለመግደል እያሰበች ሳለ አረመኔው ሊ ትንሿን ልጅ ይዞ ሰተት ብሎ ወደ ክፍሏ በመምጣት አንቺ ነሽ እንደ እስማኤልን ሕይወት ያተረፍሽው በማለት ቢጠይቃትም አይላን ግን ምንም ሳትመልስ ትቀራለች። በዚህም መሃል ሊ እስማኤልን እንዲገድሉ ወደ ተላኩት ሰዎች በመደወል የደረሱበትን ሁኔታ ሊያጣራ ሲሞክር ስልኩን ራሱ እስማኤል አንስቶ ስለመለሰለት ሊ ክው ብሎ ይደነግጣል። ነገር ግን ሊ በቁጥጥር ስር የዋለችው አይላንን አንቆ ይዞ በማስጮ አሁኑኑ በምልክል አድራሻ ካልመጣ አይላን ሟች ነች በማለት ሊ እስማኤልን ያስፈራራዋል። አይላንም አጋጣሚውን ተጠቅማ የሊን ትከሻን በመቀስ ወቅታ ልትጎዳው ብትሞክርም ሊ ግን አይኑን ብትወጋው የተሻለ እንደነበር በሹፈት ነግሯት ትቷት ወጥቶ እስማኤልን መጠበቅ ይጀምራል። እስማኤልም ሊ በላከለት አድራሻ ተመርቶ ወደ ሊ ቤት መቃረብ እንደጀመረ አንድ ደረቅ የውሃ ጉድጓድ ይመለከትና ወደ ጉድጓዱ ተጠግቶ ሲያይ እስማኤል ሌላ ትውስታ ተመልሶለት የልጅነት ጊዜውን ማውጠንጠን ይጀምራል። በትውስታውም ውስጥ እስማኤልና እንደሱ ያሉ ሕፃናት እዚህ ጉድጓድ ውስጥ ተጥለው ለሳምንት ያህል ያለ ምግብና ያለ መጠጥ ከቆዩ በኋላ አረመኔው ሊ መጥቶ ውሃ የያዘ ሃይላንድ ሲጥልላቸው ጊዜ በጥም የተቃጠሉት ሕፃናት ውሃውን ቀድሞ ለመጠጣት እርስ በራስ ተጨፋጭፈው ይገዳደሉ እንደነበርና ሊ ሕፃናቱን በሙሉ ገድሎ ያሸነፈው ምርጡን ሕፃን ልጅ ከጉድጓዱ አውጥቶ በማሳደግ ለሱ እንዲሰራ እንደሚያሰለጥነው ትዝ ይለዋል። ስማም ጭካኔ። በዚህ መሃል ቢጆ የተባለ እንደ እስማኤል ሁላ ከጉድጓዱ ተርፎ የወጣ የእስማኤል አብሮ አደግ ጓደኛው ወደ እስማኤል በመምጣት እስማኤልን በጣም እንደሚወደውና ሊገድለው እንደማይፈልግ ገልጾ ሲያበቃ እስማኤልን አሁኑኑ ፊቱን አዙሮ እንዲሄድ ይለምነዋል። አሁን ላይ ሙሉ ትውስታው የተመለሰለት እስማኤል ግን ሊ እዚህ ምድር ላይ መኖር የማይገባው ሰው እንደሆነ ለቢጆ ስለገለጸለት ቢጆ የማይቀረውን ፍልሚያ ድንገት በመጀመር እስማኤልን በብረት ዘንግ ክፉኛ ይቀጠቅጠው ይጀምራል። እስማኤልም ረጅም ደቂቃዎችን በፈጀ ፍልሚያ ከጓደኛው ቢጆ ጋር ተቀጣቅጦ ቢጆ የበላይነቱን እያገኘ የመጣ ቢመስልም በመጨረሻዋ ደቂቃ ግን እስማኤል ቢጆን አፈር ከደሜ የሚያስግጥ ኃይለኛ ምት ስለመታው ቢጆ መራመድ እንኳን አቅቶት እየተንገዳገደ ጫካው ውስጥ ይገባል። እስማኤልም ከኋላ ተከትሎ ቢጆ ላይ እንደደረሰበት ቢጆ በተመታው ምት ደሙ ጭንቅላቱ ውስጥ ፈሶ ብዙም ሳይቆይ እዛው ይሞታል። እስማኤልም በአብሮ አደጉ ሞት ክፉኛ አዝኖ ሳለ ሌላኛው አብሮ አደጉ የሆነችው አደገኛው አሪካ ሽጉጧን እንደ ክረምት በረዶ እያዘነበች ወደ እስማኤል ስለመጣች እስማኤል ከሪካ የጥይት ናዳ ሸሽቶ ድንጋይ ስር ይደበቃል። ሪካም እስማኤልን ተከትላ ሽጉጧን እንዳነጣጠረች ስትመጣ አድብቶ ሲጠብቅ የነበረው እስማኤል ከተደበቀበት ድንገት ወጥቶ ከሪካ ላይ ሽጉጧን በመንጠቅ ሪካም ማርኳት ሳለ እስማኤል ከሁለት ወራት በፊት በጥይት ጭንቅላቱን መታ ልትገድለው የሞከረችው ሪካ እንደነበረች ያስታውሳል። በእስማኤል የተማረከችው ሪካም ወደ እስማኤል በመዞር ጭንቅላቱን በጥይት ሳትመታው በፊት ስለነበራቸው የፍቅር ግንኙነት አስታውሰው ስታበቃ፣ ነገር ግን እስማኤል ሊን አሳልፎ ለፖሊስ በመስጠቱ ምክንያት
ብዙ ነገሮችን እንዳበላሸ ገልጻለት ሳይታሰብ ጩቤ በመመዥረት እስማኤልን ብዙ ቦታ ትወጋው ትጀምራለች። እስማኤል ግን የነበራቸውን የፍቅር ግንኙነት በማስታወስ ሪካን ሊገድላት ስላልወደደ ጩቤዋን እንደምንም ብሎ ቀምቶ ትቷት ሊሄድ ሲል ሪካ የወደቀ ሽጉጥ አንስታ በመተኮሷ እስማኤልም ፈጥኖ ጩቤውን በመወርወር ሪካ ሆድ ላይ ይሰካዋል። ነገር ግን እስማኤል ነገሮችን ሲያስተውል ሪካ ሽጉጡን የተኮሰችው ወደ ሌላ አቅጣጫ እንደሆነና ይህንንም ያደረገችው ከዚህ በፊት እስማኤል ላይ ላደረሰችበት ጉዳት እስማኤል ጨክኖ ገድሏት በቀሉን እንዲያገኝ በማሰብ እንደሆነ እስማኤል ይረዳል። በሌላም በኩል አይላን የታሰረችበት ክፍል ውስጥ አንድ የሊ ማፊያ አይላንን ክፍሏ ውስጥ ሲያያት የወንድነት ስሜቱ ገንፍሎ በመውጣት ሊደፍራት መታገል ሲጀምር ከአይላን ጋር አንድ ክፍል ታስራ የነበረችው ትንሿ ልጅ የደፋሪውን አናት በዕቃ በኃይል ትመተዋለች። ይሄ ድርጊቷ ያበሳጨው ማፊያም ትኩረቱን ከአይላን ላይ በማንሳት ትንሿን ልጅ አንቋት ሳለ አይላን የማፊያውን ጠመንጃ በቁጥጥሯ ስር ማስገባት ትችላለች። ማፊያውም ይሄንን ሳይ በጣም ደንግጦ ትንሿን ልጅ በመልቀቅ አይላንን እንድትረጋጋ ሊያደርጋት ሲሞክር አይላን ግን በትንሿ ልጅ እርዳታ ወደ ማፊያው አከታትላ በመተኮስ ማፊያውን ወንፊት አድርጋ ትጥለዋለች። ይህን ተከትሎም አይላንና ትንሿ ልጅ ከክፍላቸው በመውጣት አይላን የጥይቱን ድምፅ ሰምተው የመጡትን ማፊያዎች በሙሉ እየተኮሰች ስትፈጃቸው ቆይታ በመጨረሻም የጠመንጃው ጥይት በማለቁ አይላንና ትንሿ ልጅ አንድ ጥግ ይዘው ከሚተኮስባቸው ጥይት ይደበቃሉ። በዚህ መሃል ግን እስማኤል ደርሶ ተኳሾቹን በሙሉ በመግደል ክፍሉን ጸጥ ቢያደርገውም አይላን ግን እየተካሄደ ባለው ነገር እስማኤልን እንኳን ማመን አቅቷት በጣም ከመፍራቷ የተነሳ ትንሿን ልጅ ጥቃት እንዳያደርስባት ስለት እንደያዘች እስማኤልን እንዳይጠጋቸው ታስጠነቅቀው ትጀምራለች። እስማኤል ግን አይላንን እንድትረጋጋ ነግሮ እዚህ የመጣው ሊጎዳት ሳይሆን ሊያድናት እንደሆነ ሲያስረዳት ጊዜ አይላንም ወደ ቀልቧ ተመልሳ እስማኤልን አቅፋ ስቅስቅ ብላ ማልቀስ ትጀምራለች። በዛው ቅጽበትም አረመኔው ሊ እስማኤልን ሊገጥመው ስለመጣ እስማኤል አይላንንና ትንሿን ልጅ ወደ ደጅ እንዲወጡ አዟቸው እሱ አለቃው ከነበረው ሊ ጋር መፋለም ይጀምራል። በፍልሚያቸውም መሃል እስማኤል የሪካን መሞት ለሊ ሲነግረው ጊዜ ሊ ሪካንን ከሁሉ አብልጦ ይወዳት ስለነበር ከልቡ የሆነ የሐዘን ጩኸት እስማኤል ፊት ይጮሃል። እስማኤል ግን ሪካ የሞተችው ዛሬ ሳይሆን ከዓመታት በፊት ሌሎች ሕፃናትን ገድላ ከጉድጓድ የወጣችለት እንደሆነ ለሊ ሲነግረው ጊዜ ሊ ይበልጥ በመናደድ በታላቅ ቁጣ ተሞልቶ ከእስማኤል ጋር መደባደቡን ይቀጥላል። በሊና በእስማኤል መካከል የሚደረገው ድብድብም በሁለቱ ብቃት የተነሳ የበላይነቱን የሚወስድ ቢጠፋም ወደ በኋላ ግን እስማኤል ሊ ላይ ኃይለኛ ቡጢ ሰንዝሮ ከቡጢው ኃይል የተነሳ ሊ ራሱን ስቶ መሬት ላይ ይዘረራል። ነገር ግን ብረቱ ሊ ከተመታው ቡጢ በማገገም ከቤት ወጥቶ ወደ ጫካው መሸሽ ቢጀምርም እስማኤል ግን በድጋሚ ሊን ተከታትሎ ወጥቶ ለረጅም ደቂቃዎች ሲፋለሙ ከቆዩ በኋላ እስማኤል ሊን ጫካው ውስጥ የነበረ የሾለ ግድግዳ ላይ ወስዶ በደረቱ ይሰካዋል። ሊ ግን የሞት አፋፍ ላይ ሆኖ እንኳን ባይበገሬነቱ በመጽናት እስማኤልን የሱ ደረት የተሰካበትን የሾለ ግንድ ላይ አንገቱን ሰክቶ ሊገድለው በመታገል ላይ ሳለ እና አይላን ደርሰው እስማኤልን በመጎተት ከሊ እጅ ያስጥሉታል። ይህን ተከትሎም ሊ ብዙ ደም ፈሶች ጫካው ውስጥ ሲሞት እስማኤል ደግሞ ጉልበቱ ክፉኛ ተዳክሞ ራሱን ይስታል። በመጨረሻም ይህ ከሆነ ከጥቂት ቀናት በኋላ እስማኤል ጭንቅላቱ ውስጥ የነበረው የጥይት ስብርባሪ በሰርጀሪ ወጥቶለት የሆስፒታል አልጋ ላይ እንዳለ አይላንም ከጎኑ ሆና የእስማኤልን መንቃት በመጠባበቅ ላይ ሳለች እስማኤል ጣቱን በማንቀሳቀስ የአይላንን ስም መጥራት ሲጀምር አይላን ከደስታ የተነሳ አይኖቿ በእንባ ሲሞሉ እያየን ታሪካችን ያልቃል።